ተወኝ እንዳትይኝ አላልከኝም? አልልህም። እዚሁ ቆይ በቃ። እውነት እንዴት አትፈልጊም? አዎ አልፈልግም። ግን ዘና የሚያደርግሽን ነገር ላንጣል። አይ አሁን በጣም ዘና ብያለሁ። ምንም ነገር ማምጣት አይጠበቅብህም። አሁን ይልቅ ማውራቱን እንስራ። ታግዘኛለህ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ሁሉም ነገር ረስቼዋለሁ። አንተም እንዳላለቀስኩ እንዳልከፋው አድርገህ ቁጠረው። ምን ሆነህ ነው? ለምንድን ነው ብርጭቆ ይዘሽ መተሽ ሳትቀምጪ ይዘሽ የተመለሽ? ምንም አይደለም አልኩህ አይደል? እንዳታምነኝ። አላምንሽ። ውስጥ የሚሰማኝ የሆነ ችግር እንዳለ። እስካሁን ምንም አላዘጋጀሽም? ምንድነው ከወንድሜ ጋር ስታወሩ የነበረው? ለምንስ እኛ ስንመጣ ሄደ? አረ ምንም አይደለም። አሁን የመጣው እኮ ሰላም አለኝና ሄደ። እና ከዛ ውጪ ምን ሊልሽ ይችላል? እና ለወንድሜና ለቤዛ የሚሆነውን ጣፋጭ ራት አዘጋጀሽ? አዎ ኪችኑን ስለማላውቀው ብቸገርም አዘጋጅቻለሁ። እናንተ አረፍ በሉና እኔ አቀርባለሁ። አሁን አቀራርቢና ወደዛ ቶሎ ይጂልን፣ ወይም ደግሞ እንደለመድሽው እዛ ኪችንሽ ሂጂና ተወተፊ። እሺ አታስቢ ጓደኛዬ፣ ዛሬ አንቺና ናታንን ማንም እንዲረብሻችሁ አላደርግም። ለነገሩ እኔና ናታን አብረን ካለ ማንም ሊረብሸን አይችልም። አሁን በቃ ቁጭ በይ፣ ልብሴን ቀይሬ የመጣው። እሺ እቺ ሰይጣን፣ ቆይ ምን ባደርጋት ነው እሱ ሊጠላት የሚችለው? እንዴት አመሸ መስፍኔ? ደህና ነኝ። እንዴት አመሻችሁ? ከየት ነው በዚህ ሰዓት? ዛሬ ከውዱ ባሌ ጋር እራት ልንበላ ሄደን ነበር። ውድ ወንድሜ፣ እኔና ሚስቴ ወጣ ማለት ፈልገን ነበር። ተዝናንተን መጣን። አይ ጥሩ ነው። አንዳንዴ ተያይዞ ማምሸት ፍቅርን ያደረጃል። ዳዊት አንዴ ቁጭ በል፣ እፈልጋለሁ፣ ላናግር እፈልጋለሁ። ገብቼ ማረፍ ፈልጌ ነበር። ጠዋት እናድርገው? አይ አሁን ነው ላናግር የምፈልገው። በቃ እናንተ አውሩ፣ እኔ ገብቼ አረፍ ልበል። ሉሊት ደህና ደሪ። ደህና ደር። እሺ ወንድምዬው፣ ስለምን ልታወራኝ ፈልገህ ነው? ወንድሜ እኔ እናንተ አንድ መሆን አለብን። ሰለሞን ብዙ ነገሮችን አበላሽቷል። አሁን እንደምታየው ስተቱን የሚያስተካክልበት ሁኔታ ላይ አይደለም። የእኛም ድርሻ ብዙ ፐርሰንት በዕዳ ተይዟል። እና እኔ ምን ላድርግህ? ደጋግሜ ነግሬሃለሁኝ። ከሰለሞን ጋር በሽርክና መስራት ልጀምር ነው ስትል አይሆንም ተው ይቅርብህ ብያለሁ። እንኳን እኔን ሚስትህንም አልሰማትም። እሱን ተገንዝቤያለሁኝ፣ ግን ደግሞ የፈሰሰ ውሃ አይታፈስም። እማዬም እንደምታያት ይሄ ሁሉ ችግር እያለብን ጥላን ሄደች። ደግሞ ችግሬን ላዋዩ የሚችለው ሰው አንተ ብቻ ነህ። ድሮም አንተ ወደ እኔ የምትመጣው በአካባቢ ያሉ ሰዎች ሲርቁህ ሰው ስታጣ ነው። ተው ወንድሜ እንደዛ አትበል። ከእሱ የባሰ የቤዛ አያት ትመጣ። የቤዛ አያት ማለት እማየን ማለት ነው? አማቴ ማለቴ ነው። ለዚህ ቤት ወሳኝና አስፈላጊው ሰው አሁን ሊመጣ ነው። ወንድሜ ሌላ ምንም አልልህም፣ ጽናቱን ይስጥህ። እባክህ ወንድሜ ዛሬ እንኳን ከጎኔ ቁም። የልጃቸው ሞት እኮ እኔ ነው ተወቃሽ ሊያደርጉ የሚፈልጉት። ድርጅቱ አደጋ ላይ እንደወደቀ ቢሰሙና ሰሞኑን የተፈጠረው ነገር ቢያውቁ አለቀልህ። ለምን እንደማላዝንልህ ታውቃለህ? ብዙ ጊዜ ደጋግሜ መክሬሃለሁኝ። አንድም ቀን ግን የማወራውን ነገር ከቁም ነገር ቆጥረው አታውቅም። ታዲያ ለምን ብዬ ነው ከጎንህ የምቆመው? ሁሌም አንተን ለመደገፍ ስመጣ ትገፋኛለህ። ብላችሁ ጭራሽ እብድ የሚል ስያሜ ሰጣችሁኝ። አዎ እብድ ነኝ። ለአንተ የሚሆን የማካፍለው የምክር ሀሳብ ፈጽሞ የለኝም። ስማ፣ ይሄ ቤተሰብ ቢበተን የምጎዳው እኔ ብቻ አይደለሁም፣ አንተም ጭምር ነህ። በል ደህና ደር። ገብቼ ማረፍ አለብኝ። ቆንጆዋ ልጅም እየጠበቀችኝ ነው። እንዴት አባቱን ያማረው! ውይ በጣም እኔ ቆይ ግን ናታንስ? ተረጋጋ፣ ጠርቼዋለሁ። አሁን ይመጣል።
ምንድነው ይሄ ሁሉ ነገር የሚመጣ ሰው ነን? ይሄ ላንተ ነው። ምን አልወደድከውም እንዴ? እናሳልፋለን። እራት እንብላና ከዛ ደግሞ ሌሎች ፕሮግራሞች ይቀጥላሉ። ቀጣዩ ፕሮግራም ምንም በማስመልከት ደግሞ ይሄ መጠጥ ምንድነው? ወንድሜ ለምን እንደዚህ ትሆናለህ? እስከ መቼ ራስን አስረህ ትኖራለህ እንዴ? አንዳንዴ እንኳን ፈታ ለማለት ሞክር እንጂ። እሺ አሁን ይልቅ ተቀመጥ፣ እራት እንብላና ወደ ቀጣዩ ፕሮግራም እናልፋለን። ጊዜ አትግደልኝ። አይ እኔ በቃኛል ብላ። ለምን አትበላም? አንተ የምትወደውን ራት ነው የሰራሁት። አይ እኔ ደክሞኛል፣ ገብቻ አረፍ ልበል። እንደዛ ከሆነ እኔም በቃኝ። እሺ ያልኩሽ አንቺ ደክመሽ የሰራሽውን ምግብ እንዳላስደበረሽ ብዬ ነው። የሰራሽውን ማበይ ከሆነ ግን በቃኝ። እንዴ ስለ ደከማትና መብላት ስላልፈለገች ነው እንጂ መቀመጥ ትችላለች። በቃ አንቺ ግቢና ረፊ። ምንፈልገው ነገር ካለ እንወስዳለን። አዎ ቤዛ ልክ ናት። ቀን ሙሉ ስትሰሪ ነው ያልሽው፣ ማረፍ አለብሽ። ስለሰራሽልን ጣፋጭ ራት ደግሞ በጣም እናመሰግናለን። እንደዛ ከሆነ እኔም በቃኝ። አይ እራት ከበላን በኋላ እገባለሁ። አሁን እራታችንን እንብላ። በዚህ ሰዓት ምሽታችንን ምንም ነገር እንዲያበላሽ አልፈልግም። ዝግጅቱ እንዴት አየኸው? ወንድሜ ምን ልጨምርልህ? ምን አልሽ? ከየትኛው ላድርግልህ እያለች ነው። ከሁሉም በላለሁ። ግን እኮ ጎመን አትወድም። ኧረ እወዳለሁ። ጎመን አትወድም እንዴ? እኔ እኮ ቤዛ ስለምትወድ አንተም የምትወድ መስሎኝ ነው የሰራሁት። አንቺ ጎመን ትወዳለሽ? አይ አሁን ግን ገና ልታስለምደኝ ነው። ጎመን ከዚህ በፊት ትወጂ ነበር? ላዩ ራሱ በጣም ነበር የሚያስጠላኝ። ምንድን ነው እሱ? እዚህ የተቀመጥነው እኮ እናንተ የምትወዱትንና የምትጠሉትን ምግብ ለመስማት አይደለም፣ ለመዝናናት ነው። እና ምን ያስቆጣሻል? አስደበራችሁና። ይልቅ አሁን እራታችንን እንብላ። ከዛ በኋላ ወይናችንን እየጠጣን ዘፈን ከፍተን እንዝናናለን። ቤዛ ምን እያሰብሽ ነው? አትበይም እንዴ? እንጀራውን እኮ ተጫወትሽበት። ከዚህ ከራት በኋላ የምናሳልፈውን ጣፋጭ ጊዜ እያሰብኩ ነው። በቃ እናንተ ብሉ፣ እኔ ወጥቻ አየር ልውሰድ። ትንሽ አብይ። አይ በጣም ጠግቤያለሁ። ቅድም ከመምጣቴ በፊት ገኒ ሰታኝ በልቻለሁ። እዚህ በጣም ሰላም አለ። እባካችሁ አትድረቁ። ኤፍራታን ጥሯትና እንተኛበት። ውይ ወንድሜ፣ እስኪ ትንሽ ፈታ እንበልና እንተኛለን። አሁን ወይንህን ጠጣ። እኔ አልጠጣም። ናቱዬ አስደበርንህ እንዴ? እኔ አልደበረኝ፣ ትንሽ ደክሞኝ ነው። እስቲ ትንሽ ቆይ፣ እኛንም አታስደብረን። እሺ እናንተ እንደፈለጋችሁ ተዝናኑ።
ኤፍራታ ግን ብርድ ላይ ስለሆነች ሄጄ ልጥራ። ችግር የለውም። እኔ የሚለበስ ወስድላታለሁ። አንተ እዚሁን። እኔ የምልህ ውጭ በነበርክበት ሰዓት ቺክ ምናምን ነገር ጠብሰ ነበር? እኔ ስለ እንደዚህ አይነት ወሬ ማውራት አይመቸኝ። ኧረ ቀስ ብለሽ ጠጪ እንዳትታመሚ። ምን ነው ኤፍራታ? ፈዘሻል? ውይ ጨረቋ በጣም ውብ ናት። ይሄንን ለብርዱ ነው ያመጣውልሽ። እሺ ይሄኛውን ደግሞ አንቺ ወይን ስለማጠጪ ፈታ በይበት። አመሰግናለሁ ጽ። ችግር የለውም የኔ ቆንጆ። ከጨረቋ ጋር በደንብ ዘና በይ እሺ። ጨፍር ቤዚ እባክሽ፣ ስሜትሽን ላለመጉዳት በጣም እየተጠነቀቅኩ ነው። ከዚህ በላይ አታስገድጂ። እንድት ብለህ እንዳትጨነቅብኝ። ስላሰብክልኝ ደግሞ በጣም አመሰግናለሁ። ያንተን እኔ ራሴ ጨፍርላለሁ። ክፈች። ቤዝ አቁም፣ ይበቃሽ። ልቀቂው። እሺ ልቀቂው። ራስሽ ልቀቂው። እሺ ልቀቂው። ይሄ ጢባራም ወንድምሽ አንዴ እንኳን ሊያይም ፈቃደኛ አይደለም። እሺ 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 ልቀቂው። እህቴ እባክሽ፣ ሳክራለች፣ አስገብተሽ አስተኛ። ቆይ አንተ ምን አይነት ሰው ነህ? እሷ እኮ እንደዚህ የሆነችው በአንተ ምክንያት ነው። ቆይሽ ምን ላድርግ? ግባና አስተኛት። አንተ ስታስተኛት ትረጋጋለች። እሺ አስተኛታለሁ። ቤት ቀስ በቀስ በፍቅሯ እንድትወድቅና ከኤፍራታ ላይ አይንን እንድታነሳ እናደርጋለን። ናታን አንቺን ማየቱን ትቶ ቤዛን ብቻ ይመለከት ነበር። በይ ደህና ደሪ። ለአንቺ ካልጋው ይልቅ ይሄ በጣም ይመጥንሻል። ባይ። እኔ ግን ክፉ ነኝ? አይደለሽም። ክፉ ነኝ። ክፉ ባልሆን ኖሮ ትወደኝ ነበር። ቤዛን ትታት እየመጣህ ነው? እና ምን ማድረግ ነበረብኝ? እንቅልፍ ወስዷት ነበረ። የኔ እዛ መሆን አስፈላጊ አልነበረም። ኤፍራታ ገብታ ነው ማጋረጃውን የዘጋሽው? አዎ ገባች እኮ። እናንተ ወደ ላይ ስትሄዱ ግቢ ይበርድሻል አልኳትና ገብታ ተኛች። አንተም ተኛ በቃ። ተኛለሁ ፊልም ላይ ነው። እንዴ ቅድም ደክሞኛል ተኛ ስትላል ነበር እንዴ? አዎ ደክሞኛል፣ ግን እንቅልፍ ያልመጣ። ኤፍራታ ምን ትሰሪያለሽ? እስኪ ግቢና ተኝ እንጂ። የኔ ጨረቃ
ያስደበረሽን ነገር ሳትነግረኝ እንቅልፍ ወስዶሽ ነው አይደል? ይፍረታ ምንድን ነው? ቀዝቅዘሻል እኮ ይፍረታ እዚህ ያደረው ከኤፍራታ ጋር ነው። ናታን መቼም ቢሆን የሱ አይሆንም። ደህና ደርሽ ሉሊት? ይኸውልህ መስፍኔ፣ ለትልቅ ጉዳይ ፈልጌ ነው። ምን ነው? በሰላም ከዳዊት ጋር ሰላም አይደላችሁም እንዴ? ኧረ እሱ ጋር ሰላም ነን። ይኸውልህ ስለኛ የቤት ሰራተኛ ስለገነት ነው። እሷ ምን? ሰሞኑን ተደብቃ በስልክ የሆነ ነገር ስታንሾካሾክ እየሰማኋት ነበር እና ትናንትና ወጥታ ስትሄድ ሳታኝ ተደብቄ እየተከታተልኳት ነበር እና በደንብ ባልሰማቸውም የሆነ ነገር ሰምቻለሁ። ምን ስታወራ ሰማሻት? ያላችሁኝን በሙሉ እያደረግኩ ነው፣ ቤተሰቡ በሙሉ መደናገጥ ውስጥ ናቸው እና ወጥመዳችን ውስጥ ገብተዋል ስትል ሰምቻለሁ። እሷ ምን ፈልጋ ነው? እኔ አላቅም፣ ግን እሷ እንደዚህ ማድረጓን ካወቅኩ ጀምሮ በጣም ብዙ ነገሮችን ወደ ኋላ መለስ ብዬ እየተከታተልኩ ነበር እና እሷ እዚህ ቤት ከመጣች ጀምሮ በጣም ብዙ ፈተናዎች እየበዙብን ነው። ለምሳሌ ያንተን የሚስትህን አሟሟት አስበው እስኪ። ወይዘሮ ገነት መተሻል እንዴ? ቁርስ ላቅርብ? አይ አሁን አልፈልግም፣ ይቆየኝ። ገነት! አቤት ጋሽ መስፍን። ምንድን ነው የምትፈልጊው? መስፍን የተረጋጋ እንጂ ምን ሆናል እንዴ? ተጨባጭ ማስረጃ ሳይኖረን እኮ እሷኛ እንደምናውቅ ማወቅ ይችላል። ኤፍራታ፣ ደህና አደራችሁም የለም እንዴ? ይቅርታ አባዬ፣ አላየኋቸውም ነበር። ውይ ስለምን እያሰብሽ ነበር እባክሽ? እሺ እኛስ ወደ ውስጥ ገባ ብለናል፣ አንታይሽ። ገነት እዛ ጋር ቁም አትታይሽም? እሷን እንኳን ደህና አደርሽ ብለሻት አትገቢ? ምን የተፈጠረ ነገር አለ? ልጄ ታለች? አልመጣችም፣ ተኝታ ስለነበር ልቀሰቅሳት አልፈለኩም። እና እሷ ካልተነሳሽ አንቺ ለምን መጣሽ? ልጄን አደራ ብዬሽ አልነበረም? ባትነሳ እንኳን ጠበቀሻት አብረሻት አትመጭም? ጽዮን ጋር ትመጣለች ብዬ እኮ ነው። በዛ ላይ ትንሽ ራሴን ስላመመኝ ነው። ውይ ምን ነው ይፉዬ? አይ ብዙም አይደለም፣ በረንዳ ላይ ስለነበርኩ ብርድ መጥቶኝ ነው። በቃ ግቢና አረፍ በይ፣ እኔ ቆንጆ ቡና አፈላልሻለሁ። አመሰግናለሁ ገንዬ። አባዬ አሁን መግባት እችላለሁ? እሺ፣ ለዛሬ ግን አልፌሻለሁ። ከዛሬ በኋላ ግን ከልጄ ጋር አንድ ላይ ልኪያችሁ ብቻሽ መምጣት አትችይም። እሺ አባዬ።
ጋሽ መስፍን ምንድን ነው በአንድ ቀይር ያደረገው? እኔ ምን አውቃለሁ? ለአንቺ መስሎች ነው እንጂ ምንም አልተለዋወጠም፣ ያው ነው። ይቅርታ አስደነገጥኩ እንዴ? ደግሞ ስትተኛ እንደ ጻሊ ታሳሳለህ። ለምንድን ነው የተኛው? ማታ ፊልም እያየው ነበርና እዚሁ እንቅልፍ ወሰደኝ መሰለኝ። በቃ ሻወር ወስጄ ልብሴን ቀይሬ ልውጣ። ቆይ እኔ ለአንተ የምመጥን ሴት አይደለሁም? አንቺ እኮ በጣም ቆንጆ ዘናጭ ልጅ ነሽ። ብዙ ወንዶች የሚፈልጉሽ አይነት ሴት። እና ታዲያ አንተ ለምን አታየኝም? አንተ እንድታየኝ እኮ ማላደርገው ነገር የለም ናቱ። በአንተ ፍቅር እኮ እየተሰቃየው ነው። ፔሳ ልጎዳሽ አልፈልግም። እኔ በህይወቴ ሴት አለች በጣም የምወዳት፣ በጣም መሳሳላት። ሳያት ራሱ እንዳትሰበር የምሳሳላት። አውቃለሁ ይህን ስናገር ልብሽ ሊጎዳው ይችላል፣ ግን ደግሞ እኔም በራሴ ፍቅር እየተቃጠልኩ ነው። ያቼ ማትረባ ይፍራታ ነች አይደል? እርግጠኛ ነኝ በፍቅር ስታያት ነበር። ከኔ እሷ በለጠችብህ። እዚህ ምን እየተካሄደ ነው? ቤት ምን ሆነሽ ነው? ይሄ ሁሉ የአንቺ ስራ ነው። ወንድሜ ህይወትስ ምንም አይነት ሴት የለችም ብለሽ ልቤን ሰብረሽዋል። አዎ የለም። አሁንም እደግምልሻለሁ፣ በወንድሜ ህይወት ውስጥ ማንም ሴት የለችም። አረ የለችም እንዴ? ቤት ተረጋጊ። ደግሞ እኮ ስልክሽና ቦርሳሽ እዚህ ነው። ንገረኝ፣ ስለምን ሴት ነው የምታወራው? የትኛው በን ነው መሰለኝ ትንሽ ወገቤን አሞኛል። ገብቼ በሙቋ ሻወር ወስጄ ልውጣ። እያናገርኩ እኮ ነው። ገና ለገና አባዬ አሁን ታሟል ብለን አይደል እንደዚህ የምትፈነጨው? ቆይ ሲሻለው ልክን ያሳያል። እሺ ቆይ እንዴት ነው እንቅልፍ ሊወስደኝ የቻለው? እንዴት ነው ውስጥ ገብቼ ልተኛ የቻልኩት? ፈጣሪ ሆይ እውነት በጣም ውርደት ነው። የኔ ልጅ ደህና ነሽ? ኧረ ግን ደህና ነኝ። ፊትሽ ላይ ጥሩ ስሜት አይታየም። እነ ቤዛ አስከፉሽ እንዴ? አይ ደህና ነኝ። እኔ እምልሽ ኤፉዬ እራቱ እንዴት ነበር? ቆንጆ ነበር። ይኸውልሽ ምክሬን ተግባራዊ አድርጊ። ያው የሴት እድሜ ቆሞ አይጠብቅም። ብልጡኝ ነግሬሻለሁ። ኤፍራታ ኤፍራታ! ምንድን ነው ኤፉ? እኔ እንጃ ገንዬ። ቤዚዬ ምን ሆነሽ ነው? ቆይ ምን ተፈጥሮ ነው? ሉሊት ያቺ ውሻ አልመጣችም? አረ መታለች። ራሴን አመመኝ ምናምን ብላ ወደ ላይ ሄዳለች። አረ ራሷን አመማት? ምን ስትሰራ አድራ ነው ያመማት? ቤዚዬ ተኝተሻል ብዬሽ እኮ ነው ትቼሽ የመጣሁት። አንቺ ውሻ ምን ስትሰሪ ነበር? ምን ተፈጥሮ ነው? ምን አድርጊ ነው? አረ ምን እንደተፈጠረ አታውቂም? ይሄንን አባዬ ሲመጣ ታወሪያለሽ። አባዬ የት አለ? መስፍን ያው ወጣ ብሏል። ጥሩ ያደረግሻትን እያንዳንዱ ነገር አባዬ ሲመጣ ፊት ለፊቱ ትነግሪኛለሽ። እስከዛው ግን ልብስሽን ሰብስቢና ውጪ። ጉድ ሳይሰማ መስከረም አይጠባም አሉ። ደግሞ ምኑን ጉድ ይዘሽብን መጣሽ? አባዬ ደህና ነው? ማንም የለም እንዴ? ብቻ ነው?
አባዬ ምንም ባትወደኝና ባትተማመንብኝም እኔ ግን በጣም ወድሃለሁ። ካንተ ፈልግ የነበረው ምን እንደነበር ታውቃለህ? እንደ ልጅ እንድትኮራብኝ፣ እንድትተማመንብኝ፣ እንደ ጓደኛ እንድትቀርበኝ፣ እንድታማክረኝ፣ እንደ አባት እንድትገስጸኝ ነበር። ከዚህ ውጪ ካንተ ምንም ፈልጌ አላውቅም። በህይወቴ ጓደኛ ኖሮኝ አያውቅም። ለምን እንደሆነ ታውቃለህ? አንተ ስለማትፈልግ። በህይወቴ የገባውን ሁሉ ቀድመ ከኔ ስለምታረቅ። በህይወቴ ወንድም ይሁን ሴት ከገባ ቀድመ ታረቃቸዋለህ። እኔ ካንተ መንገድ ወጥቼ አላውቅም ነበር። አሁንም ካንተ መንገድ መውጣት አልፈልግም። ግን ደግሞ አሁን የማልደራደርበት ነገር ተፈጥሯል። ፍቅር ይዞኛል። ወደ ውጭ ከመሄዴ በፊት ነበር በፍቅሯ የወደኩት። አንተ ግን አልሄድም እያልኩ በግድ ወደ ውጭ ሄደ መማር አለብህ አልክ። እኔም ህመሜን ችዬ ሄድኩ። አባዬ እየወቀስኩ አይደለም፣ ግን ደግሞ የምተነፍስበት ሰው ፈልጋለሁ። በአንተ ላይ ምንም ባይደርስ እመኛለሁ፣ ምክንያቱም አባቴ ነህ። ቢሆንም አሁን ዝም ብሎ መልስ ሳይሰጠኝ የሚሰማኝ ሰው ነው የምፈልገው። ታውቃለህ፣ ትላንት አንተና እማዬ እዚህ ስላልነበራችሁ ቤዛና ኤፍራታ እዚህ ያደሩ። ኤፍራታ የሚጣፍጥ እራት ነበር ያበላችን። ቤዛ እኔን ታፈቅረኛለች፣ እኔ ደግሞ ኤፍራታ። ቤዛ ፍቅሯን ተናዘዘችልኝ፣ እኔ ደግሞ አትመቸኝም። አይደለም ለፍቅር ለጓደኝነት እንኳን አልመኛትም። ማውራት ራሱ አንድና ብቸኛ እህቴን እንዳይከፋት ብዬ ነው። ለኔ እንደምታስብ ስታስመስል ትንሽ አታፍርም? ግን ለምንድን ነው ማታምኝ? ከዚህ በኋላ እንዳንተ አይነት ወንድም የለኝም። ሁሌም አንገቴን እንዳስደፋኸኝና እንዳሳፈርከኝ ነው። ቆይ ምን እንዳደረግ ነው የምፈልገው? ከቤዛ ጋር አንድ ላይ እንድትሆኑ እፈልጋለሁ። ቆይ አንቺና አባዬ እንደፈለጋችሁ የምታንቀሳቀሱት አሸንጉሊት ነው እንዴ ይመስላችሁ? እኔ ራሴ ህይወት የለኝም? በራሴ መወሰን አልችልም? ውሳኔህንማ አየነው እኮ። ያንተ ውሳኔ የሚወዱን ሰዎች መጉዳትና ልብ መስበር ነው። ቆይ ለምን አትረጅኝም? እኔ ማፈቅራት ሴት አለች። ውሸትህን ነው። አንተ እንደዛ ማድረግ አትችልም። ለምን? እኔ ልብ የለኝም? ስሜት የለኝም? እንስሳ ነኝ? ማፍቀር አልችልም? መች ከሰው ጋር ተቀራርበ የምታውቀው ነው ስለ ፍቅር የምታወራው? ቆይ ደግሞ አንተ ከመች ጀምሮ ነው ስለ ሴትስ ማውራት የጀመርከው? ኤፍራታን ካየሁበት ቅጽበት ጀምሮ። ማን አልከኝ? ፈጣሪ ሆይ ጆሮሽ ነው በለኝ። ጆሮሽ አይደለም እቴ። ኤፍራታን የመጀመሪያ ቀን ካየኋት ሰዓት ጀምሮ በፍቅሯ ወድቄያለሁ። ለ5 ዓመት ያህል ሳታውቀኝ አፍቅሬያታለሁ። ከዚህ በኋላም በሙሉ ልብ ያፈቅራታለሁ። ፈጣሪ ሆይ ወይኔ ጽዮን፣ ወይኔ ጽዮን። አየህ አይደል አባዬ፣ ጭራሽ ያችን ኮተታም ልጅ አፈቀርኳት እያለኝ ነው። ይኸውልህ አባዬ፣ ልጅህ አንዲት
በር ላይ ተጥላ የተገኘችን ሴት አፈቀርኳት እያለ ነው። እባክህ አባዬ የሆነ ነገር አድርግ። እባክህ አባዬ የሆነ ነገር በለው። አይሆንም በለው እባክህ አባዬ። ገና ለገና ያንተን መታመም አይቶ ሊያዋርደን ነው። እባክህ አባዬ። ይቺ እኮ የራሷን ስም ጠርሳ የአባቷን ስም አትደግመው። ጽዮን ታላቅ ወንድምሽ ነኝ። ቢያንስ ትንሽ አክብሪ። እባክህ አባዬ፣ እባክህ አባዬ፣ እባክህ ተናገረው። እባክህ ናታን ስህተት እንደሆነ ንገረው። አባዬ ተናገር፣ ተናገር አባዬ፣ እባክህ፣ እባክህ አባዬ ተናገር።